ሴዶ ጋርመንት ላይ የሚያሳያቸውን ቴክኒኮች ላይ ከሰራ ነው ይቀጥላል። በሱ በሚያምነው ሰው አሲዘን ኮንትራክት እንፈርማለን በውልና ማስረጃ በህግ የተረጋገጠ ማለት ነው። አብዛኛው ወንድ 90% ወንድ ድብድብ ይችል ይመስላል። አይችልም። ድብድብ ለመደባደብ ድብድብ መማር አለበት፣ መደብደብ አለበት፣ መደባደብ አለበት። እኔ ደግሞ ይሄን እድሜ ሙሉ ትደበደብና ትደባደብ ነው ያለው። ሴዶ እንደፈራ ያስታውቃል። ከኔ ፋይት ካረገኝ ከዚህ በኋላ ማንም ሲሪየስሊ እንደማይወስደው ወይ ህይወቱ እንደሚበላሽ ስለሚያውቅ እሱ አሁን እየተጠቀመ ያለው ስትራቴጂ በቃ ከማርሻል አርት ዓለም ሪታየር ማድረግ ከሆነ 10 ሚሊዮን ብር ተከፍሎኝ ልቀጥቀጥ ነው። በጉልበት ነው ካው ታረጋዋለህ ነው ያለው። እኔም አንድ ቃል እገባልሃለሁ። ቀን ይወሰን፣ ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ፣ እኔ 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መዳናለ ምስክሬ ነው። የመሰዋያ ፕራይሱ ነው እሱ። እዛ ገብቶ ከመገደሉ በፊት 10 ሚሊዮን ብር ማንም ሰው እኔም ራሴ ከጆን ጆንስ ጋር ገባ ብባል 10 ሚሊዮን ብር ቢከፈለኝ ገብቼ እቀጠቅጣለሁ። ኤቭሪዋን ላይክ ኤኒዋን ውድ አክሰፕት ዛት። ማንም ሰው ኢትዮጵያ ውስጥ 10 ሚሊዮን ብር ተቀብሎ ፋይት ያደርጋል። አሁን ነው ፋይት የምታየው ማለት ነው። ንጉሱ መቶላል። ሴዶ ትላንት ፋይቱ ላይ አላየሁሽም። በሰላም ነው? አዎ እኔ እዛ ከመጣው ያው ፌስ ኦፍ ማድረጊያ አይቀርም ነበር። ይሄን እንቁራሪት በድምጼ ብቻ ላስቀዝነው እችላለሁ። ጅብ እንዳስቀዘንኩ ታውቃለህ? አውቃለሁ። ስለዚህ መድረኩን 40 ከማደርገው ብዬ ነው፣ ለህዝቡ አዝኜ ነው። አገኘሽ ብራዝ? አገኘሁሽ። ኦኬ፣ ለዛ ነው የቀረሽ። እንቁራሪት እናላል። ይሄን እንቁራሪት እንዴት እንደማደርገው እኔ ነኝ የማውቀው። ይሄ የኢትዮጵያ ህዝብ ኤምኤምኤ ሚክስድ ማርሻል አርት ምን ማለት እንደሆነ ያኔ ታያላችሁ ማለት ነው። ሌትስ ጎ እያልኩት ነው። ሌትስ ጎ አበሻ። አሁን ነው ፋይት የምታየው ማለት ነው። ንጉሱ መቶላል። የኤምኤምኤው ንጉስ ማለት ነው። በወሬ አይደለም በተግባር ግባና ይሄን እንቁራሪት በማይክሮሰከንድ ጨፍልቅልን ነው። እንደዛ ሲሉኝ እሺ ብዬ ተስማማሁኝ። 10 ሚሊዮኑን የጠራው ፋይቱን ላለማድረግ ነው የሚል ጥያቄ የሚነሳ ወሳብ ኤቭሪባዲ እንዴት ናችሁ? ዛሬ የምንገኘው ሴዶ ማርሻል ከኪንጉ ጋር ነው። የማርሻል አርት የሚክስድ ማርሻል አርቱ ኪንግስ ሂር ጋር አበሻ አገኘሽ። ንጉሱ ነበልባል ላይ ነው ያለው ሊበላው ማለት ነው። ንጉስ ኪንግስ ሂር አበሻ ማታ ላይቭ ላይ መጀመሪያ 10 ሚሊዮን በአካውንቴ መግባት አለበት ነበርና ጧት ላይ ሲዘዋወራ የነበረው ይሄ ነው። 10 ሚሊዮኑን የጠራው ፋይቱን ላለማድረግ ነው የሚል ጥያቄ የሚነሳ እኔ መጀመሪያ በ5 ሚሊዮን ብሩ ተስማማው። ገብቷል አይደል? ኮላውት ተደረገልኝ። ኮላውት መለስ። ሙሉ ኢትዮጵያ ተንቀጠቀሰ። በቃ መሬቱ ራሱ ተንቀጠቀጠ። ተናገ ኖት ኦንሊ ኢን ኢትዮጵያ ውስጥ ብቻ አይደል ያሉ ጠቅላላ እኔ በዋትስአፕ በማና በጣም በኢንስታ እያጨናነቁ በቃ ይሄ ግባና ይሄን እንቁራሪት በማይክሮሰከንድ ጨፍልቅልን ነው። እንደዛ ሲሉኝ እሺ ብዬ ተስማማውኝ። ከዛ በኋላ መሀል ላይ ማሽላላት ጀመሩ። በቃ ይሆነ በራሱ ያውቃል ጌች ያወራው ነገር ማይሆን ነገር ማውራት ሲጀምሩ ቫልዩን ስላወረድኩ ነው አሉ። ቫልዩን አላወቁትም። የኔ ቫልዩ 100 ሚሊዮን 150 ሚሊዮን ነው። ለምን ህዝቡ ይኸውላችሁ አንድ መልእክት ለህዝቡ ማስተላልፈው ማለት ነው። ወደዳችሁም ጠላችሁም ድድሩ እኔም ብላችሁ ነው የምትመጡት እንጂ ጆን ብላችሁ 1% ህዝብ ሊመጣ ይችላል። እሱም አሽቃባጮቹ ሊመጡ ይችላሉ እንጂ ሙሉ 99.9% ሊመጣ የሚችለው ሴዶ ብሎ ነው። ስለዚህ ቫልዩ ውድ ነው ማለት ነው። 100,000 ሰው ከመጣ እንበልና 100,000 ሰው መጣ እንበል በ5,000 ቢገባ ስንት ነው? ትሩት 100,000 ሰው በ5,000 500 ሚሊዮን ብር እየመታችሁት ነው። ስለዚህ የለም እንጂ እኛ አዳራሽ የለንም እንጂ ቫልዩ ያን ያህል ነው። ይመጣል ደግሞ ይሄና ከዛ በላይ ህዝብም ይመጣል። ስለዚህ ቫልዩ ስታወር እነሱም ደግሞ መተው እዚህ የሚያሽላሉ ከሆነ 10 ሚሊዮን ብር መጀመሪያ አስገባልኝ ከዛ በኋላ እገባለሁ ፋይት አልኩት። ግን እኔ ያንን ሐሳብ በቃ ለህዝቡ ብዬ ትቼዋለሁ። ማታ ቪዲዮ ለቅቄያለሁ። በ5 ሚሊዮን ፋይቱ ይሁን ለህዝቡ ብዬ እሺ ብያለሁ። ያ እንግዲህ ተሰምታችኋል። በ5 ሚሊዮን ሴዶ ማርሻል ተስማምቷል ማለት ነው። ስለዚህ ወደ ቀጣዩ ወደ ፊርማ ምናምን እንሄዳለን ማለት ነው። ሌላኛው ሰይዶ ፈርቶ ነው 10 ሚሊዮን ብር የጠየቀው የሚባል ነገር አለና በጣም አጀንዳው ነው አሁን ላይ። ስለሱም እንደምትለው በነገራችን ላይ የሰይዶ ዋጋ ውድ ነው። ይሄ ፋይት እንቁራሪቱ ብሎ የሚመጣ ማንም የለም። 100% የኢትዮጵያ ህዝብ ሰይዶን ለማየት ነው የሚመጣው ማለት ነው። እኔ አሁን ፐር ቪው መጠየቅ እችል ነበር። ገብቶሻል አይደል? በአንድ ሰው በእያንዳንዱ ገቢ በሚገኘው በፐርሰንት መጠየቅ እችል ነበር። ለምን በጣም ብዙ ሰው ስለሚመጣ ማለት ነው። ለምሳሌ 20,000 የሚሰው አዳራሽ ከተገኘ 20,000 ዝም ብለሽ በ10,000 ብር ብትሰሪው ራሱ ስንት ይሆናል? 200 ሚሊዮን ብር ይሆናል ማለት ነው። ስለዚህ እኔ 10 ሚሊዮን ብር ምንም እንዳይደንቃችሁ ማለት ነው። እኔ እንደውም ለህዝቡ ብዬ ነው እንጂ አሁን የ5 ሚሊዮን ብሩ ፋይት የተስማማሁት አይመጥነኝም። ዋይ ቢኮዝ አም ሶ ፕሮፌሽናል ማለት ነው። አስረግጬ ነው የምነግራችሁ፣ አዘጋጆቹ ህዝቡም ማለት ነው። ያ ነው ባክግራውንድ ምን ይመስላል? የማርሻል አርት መጀመሪያ ኢንተርናሽናል ቴኳንዶ ነው። 20 ዓመት ማርሻል አርት ውስጥ አለው። ከዛ በኋላ ግን ለ13 ዓመት ሚክስድ ማርሻል አርት ሰርቻለሁ። እኔ I really don't care about fighting ሴዶ. It just annoys me የጁጁትሱ ፕሮፌሽናል ነኝ ብሎ የጁጁትሱ ቴክኒክ ሲያስተምር ምናምን
አድርጓል። የጁጂትሱ ሬድ ቤልት ነኝ ብሎ ይናገራል። እና እንዴት ተማርክ ይባላል ኦንላይን ነው። you have to understand ሬድ ቤልት ጁጂትሱ ውስጥ ለማግኘት ኦልሞስት የ60 ዓመት ኤክስፒሪየንስ ያስፈልጋል። ሶ ሬድ ቤልት ማለት ጥቁር ቤልት አድርገህ ጥቁር ቤልቱ ላይ በየ3 ዓመቱ በየ4 ዓመቱ ስትራይፕ ይሰጣል። ሶ ጥቁሩን ለማግኘት ኦልሬዲ 20 ዓመት ምናምን ሰርተሃል። ከዛ በየ3 ዓመቱ ቀይ ስትራይፕ ይሰጣል። ቀይ ስትራይፑ ከመብዛቱ የተነሳ ያንተ ጥቁር የነበረው ቤልት አሁን ቀይ ሆነ። ሶ እነዚህ ሰዎች ስፖርቱ ላይ ኮንትሪቢዩት ያደርጉ ስንት ነገር ያደርጉ ነው። ሴዶ ግን ኦንላይን ተምሮ በሁለት ወር አግኝቶታል። ሴዶ ጋርመንት ላይ የሚያሳያቸውን ቴክኒኮች ላይ ከሰራ ነው ይቀጣሉ። ሴዶ የ500,000 ብር ቻሌንጅ አንተን ካሸነፈ በጁጂትሱ እናደርሳለን ሜሴጅ if he agrees we will find it በሱ በሚያምነው ሰው አሲዘን we can do the fight ኮንትራክት እንፈርማለን በውልና ማስረጃ በህግ የተረጋገጠ ማለት ነው። ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝ ሴዶ ተቀብያለሁ እያለ ነው እንግዲህ በትላንትናው ዕለት ሰምታችኋል። በጆኒ ጁጂትሱ ካሸነፈ በኋላም ሴዶ ማርሻልን ጠርቶታል፣ በይፋ ጋብዞታል ናገጣመኝ ብሎ ማለት ነው። ታዲያ በዛሬው ዕለት ጠዋት እንደተመለከትኩት ቪዲዮዎች ሴዶ ማርሻል አርት አዘጋጁልን፣ በከፍተኛ ሁኔታ አዘጋጁልን፣ ጠብቀኝ እያለው ይገኛል። ይሄ የሚፈጠር ይመስላችኋል? ይሄ ፋይት የሚካሄድ ይመስላችኋል? እስኪ ቢካሄድ በጉጉት የምጠብቀው ማን ነው? ኮሜንት ላይ ጻፉ። እስኪ በጉጉት ጠብቃላችሁ። ይሄ ውድድር ቢደረግ ማን የሚያሸንፍ ይመስላችኋል? ኮሜንት ላይ አስቀምጡ። ፎሎ እያደረጋችሁ ቀጣዮቹ ተፋላሚዎች ታውቀዋል፣ ሴዶ ማርሻል እና ጆኒ። ታዲያ በዚህም 5 ሚሊዮን ብር የተዘጋጀ ሲሆን ያሸነፈ ሰው 4 ሚሊዮን ብር ይወስዳል፣ የተሸነፈ 1 ሚሊዮን ብር ይወስዳል ማለት ነው። ታዲያ ማን የሚያሸንፍ ይመስላችኋል? ሴዶ ማርሻል ወይስ ጆኒ? ታዲያ ጆኒ ውድድሩን ባሸነፈበት ዕለት ለሴዶ ጥያቄ አቅርቦለት ነበር። ታዲያ ሴዶ ማርሻልም ጥያቄውን ተቀብሏል። ታዲያ በዚህ ሰዓት ሊፋለሙም ነው። አስቡት፣ 5 ሚሊዮን ብር ተመድቦላችኋል። ማን ያሸንፋል? ግምታችሁን ኮመንት ላይ አስፍሩልኝ። ሴዶ ለኢትዮጵያ ሕዝብ መልእክት አስተላልፏል። ትክክለኛውን የኤምኤምኤ ፋይት አሁን ገና ታያላችሁ በማለት ተናግሯል። ይሄንን ቁራሪት እንዴት እንደማደርገው እኔ ማቀው የኢትዮጵያ ሕዝብ ኤምኤምኤ ሚክስድ ማርሻል አርት ምን ማለት እንደሆነ ያኔ ታያላችሁ ማለት ነው። ሌትስ ጎ እያልኩት ነው። ሌትስ ጎ አበሻ። አሁን ነው ፋይት የምታየው ማለት ነው። ጆኒ ንቃተ ህሊናን ያሸነፈው ንቃተ ህሊና ልምድ ስለሌለው እናም ኦቨር ኮንፊደንስ ስለነበረ ነው ማለት የንቃተ ህሊናን አጭር ሽንፈት ሚስጥር ሴዶ ተናግሯል። ነገር ግን ንጉሱ እኔ ነኝ ያለው ሴዶም እንቁራሪቷን ጆሲ በልቼ በላታለው፣ የኢትዮጵያ ህዝብ ትክክለኛውን ኤምኤምኤ ፋይት ለማየት ተዘጋጁ በማለት ከወዲሁ መልእክቱን አስተላልፏል። በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ህዝብ ብዬ ለህዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬው ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ። ስለዚህ ተዘጋጅ፣ ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶ ነው የሚያጥው ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም እውቀት ስለሌለ ተዘጋጅ። ሬዲ ሁን። አዘጋጆችም ተዘጋጁ። በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው። እኔ የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200,000 ሰው እንዲገባ ነው የምፈልገው። 200,000 ሰው ማለት ነው። የላ ተፈተን ተዘጋጅ። አንቺ ማን ነበረሽ? ወይዘሮ ማን ነበረሽ? ወይዘሪት በቀሉ ሴዶን ትችላል። ምንድነው እኔ I find this disrespectful because I train every day። የማርሻል አርት ዓለም ውስጥ ላሉ ሰዎች የታወቀ ነገር ነው። ኤኒዋን እንደኛ በየቀኑ ትሬን የሚያደርግ በሞይታይ ሆነ በጁጂትሱ ሆነ ምናምን ሴዶን እንደ ጻ ልጅ ያደርጉታል።